አመሰግናለሁ። እንግዲህ ምናልባት የኛ የአማራ ፋኖ በጎንደር ተቋም እየቀጠለ ስራውን እየቀጠለ ነው የሚገኘው። በእንዲህ ምናልባት አሁን በዚህ በተገነጠሉ ግለሰቦች ጉዳይ በሴንትራል ኮማንዶ ዙሪያ ምናልባት ስህተቶች እንደነበሩ ያው ይታወቃል። ሰዎች የራሳቸውን የግል ፍላጎት ለማሟላት ስልጣንን ለመቆናጠጥ ሲሄዱበት የነበረው ጉዳይ ያው መላ አማራ ሕዝብ ይረዳዋልና ያውቀዋል ብዬ ገምታለሁ። ግን ያ በነበረበት ሰዓት ምናልባት እንግዲህ የአማራ ፋኖ በጎንደር ዋና ሰብሳቢ ሆኜ እኔ ከ9 ባልደረቦች ጋርና ወይም ደግሞ አመራሮች ጋር እንደዚሁ ተወያይተን አመቻች ኮሚቴ መርጠን በአመቻች ኮሚቴ ነገሮች ሰከን ባለ መንገድ እንዲሰሩ ወይም ደግሞ ሰከን ባለ መንገድ እንዲሄድ የአማራ ሴንትራል ኮማንድ የአማራን ትግል የተረዳ በእውኑ ታጋይ እንዲመረጥ እንደዚሁ ሰከን ብለን እንሰበው የሚል መነጋገሮች ነበሩ። እነዚህ ንግግሮች ላይ ግን ምናልባት እንግዲህ ያው የነበረ ሩጫ ይታወቃል። ሁሉም የየራሱን ወይም ደግሞ የየአካባቢውን ለመምረጥ እንደዚሁ ሩጫ ነበረ። በዛ ሩጫ እኔም እንደዚሁ ያው ይታወቃል ነገሩ ሰከን ብሎ እንዲታሰብና እንዲወያይ ይህን ጉዳይ አድርገን ነበር። ነገር ግን ይህ ተወካይ ምናልባት ግንኙነቱ ወይም ደግሞ ፍላጎቱ እሱ ከፋፍዴኖች ጋር ስለነበር ወይም ደግሞ እንደዚሁ ከእንደ እስክንድር ጋር በገንዘብ የሚገዛ እናውቅም ጉዳዩ ምን እንደሆነ ባናውቅም ግንኙነቱ ፋፍዴኖች እየጎሰጎሱት ከጎኑ ሆነው እንደዚሁ ገሌን ምረጥ እያሉ በስተት ይሄ ሰው ምርጫ ሳይሆን ደግሞ ያካሃደ ይሄ ሰው ምንድነው መስፈርት በተባለበት ሰዓት መስፈርቱን ያሟላል ብሎ ቃሉን በሰጠው መሰረት በዚህ ያው የተጨረበረ ምርጫ እንዲሆን ሆኗል። በዚህ ላይ ይሄ ተመራጭ ራሱ መርጦ በመጣበትና ባስተዋወቀበት ሰዓት የአማራ ፋኖ በጎንደር ጥሪ አድርገን አጠቃላይ የሥራ አስፈጻሚውን ሁሉ እንደዚሁ ሰብስበን ውይይት በመናካሄድበት ሰዓት እኔ እንደግል ያደረኩት ነው ምናልባት ምርጫ ሳጣ ያደረኩት ነው ብሎ ቢናገርም ነገር ግን ሌሎች ፍላጎታቸው ስለተሟላላቸው እስክንድር ወደፊት ስለመጣላቸው ፍላጎታቸው ስለተሟላላቸው በፍላጎታቸው ያው እንዲገነጠሉ ነው። ይህ ማለት ግለሰቦች በግለሰብነት ደረጃ እንደዚሁ ተገነጠሉ እንጂ አማራ ፋኖ በጎንደር ተቋሙን ወይም ደግሞ ስሙን ይዘው ይሄዱ አለመሆናቸውን ማሳወቅ ይችላል። ምክንያቱም ይህ ማለት ግለሰቦች አንደኛ ተቋሙ በማይመለከተው ወይም ደግሞ የሥራ አስፈጻሚው በማይፈልገው ፍላጎት ሄደው ምርጫ ያካሄዱ መሆናቸውን የተወከለውን ተወካይ እሱን ጭምርት እየጎሰጎሱ ወደ አልተፈለገ ስህተት ሊያስገቡት የቻሉ እነኚህ ናቸው። እነማን? ለምሳሌ ስማቸውን እየቀየሩ ተስፋውን የተባለው ጌታ አስራደ የሚባል ሲሳይ የተባለው እንደዚሁ ኢያሱ የሚባል ስማቸውንና ስልካቸውን በቀያየሩ ቁጥር ግን ግብራቸውን መቀየር ያልቻሉ ግለሰቦች ተቋሙን ወዳልሆነ ተቋም ወይም ደግሞ ወደማይፈልገው ለማስገባት ይህን ኮረዴል እየጎሰጎሱ ምርጫ ያስመረጡት መሆኑን ይታወቃል። ስለዚህ በዚህ ላይ እንደገና የአማራ ፋኖ በጎንደርና የጎንደር ሕዝብ የጋራ ንግግር እያደረገ ቆይቷል። የጋራ ንግግር እያደረገ የቆየ ምንድነው እንደ ጎንደር ቁመናችንና ሳምር አንዱን እንውጣ የሚለውን ነገር እየተነጋገርን መቆየታችን ኮሚቴ መርጠን በኮሚቴው አማካይነት እየተነጋገርን መቆየታችን ይታወቃል። ነገር ግን ተቋሙ ሳይፈቅድ ራሳቸውን ወክለው እኛንን ኮሚቴ ብለው ለማዋሃድ ሁሉ ከጎንደር እዝ ከሚለው ጋር አብረው ግንኙነት እያደረጉ ለብዙ ቀን ቆይታ አድርገዋል። ያ ከሆነ በኋላ እኛ ምንሰራው ወይም ደግሞ ምንመራው በመርህ ደረጃ ስለሆነ በተቋም ደረጃ ስለሆነ እነኚህ ሰዎች የአማራ ፋኖ አምኖ የወከላቸው ወይም ደግሞ ለኮሚቴነት የተመረጡ ስላልሆኑ የሥራ ስህተት ስላገኘባቸው አጠቃላይ ጌታ አስራደ የተባለውንና እንደዚሁ ኢያሱ አባተ የተባለውን ኮሎኔል ታደሰ የተባለውን እንደዚሁ ከውጭም ደግሞ ውክልና የሰጠው በድጋፍ አሰባሰብ ነው እንጂ ለሌላ ውክልና አልሰጠነው። ምክንያቱም ምስጋናው አንዱ ዓለም የተባለ ከውጭ የአማራ ፋኖ በጎንደር ከዚህ በኋላ እኔ የአማራ ፋኖ በጎንደር ብዬ ስም አልጠራም አዲስ በተመረጠው የህዝባዊ ድርጅት በሚለው ተቋም ነው መጠራችሁ ብሎ ራሱን ደግሞ ለአማራ ህዝብ ያሳወቀው እነዚህን ግለሰቦች አንስተናል። አሁንም ከዛ በመነሳት እነሱ የአማራ ፋኖ በጎንደር እስከ ሰብሳቢ ድረስ መርጠው ህዝባችን ለማደናገር የአማራን ህዝብ ለማደናገር እንደዚሁ ትግላችን የምንቆስል የምንደማበትን የምንሰዋበትን ትግል ብሎም እነሱ ወደሚፈልጉት አሁን ወደሚደራደረው ከመንግስት ጋር ወደሚደራደረው ፓርቲ ተለጥፈው የአማራ ፋኖ በጎንደርን ስሙን ይዘው ለመሄድ ሞክረዋል። አይሳካላቸው አይችል። ስለዚህ አሁንም የአማራ ፋኖ በጎንደር ትግሉን ያስቀጥላል፣ ተቋሙን ያስቀጥላል፣ የተጋረጠበትን ፈተና ይዋጣል። ስለዚህ ምናልባት ቅድም ባልኩት መሰረት ስም በመቀየርና ስልክ በመቀያየር ታናውቃቸው የአማራ ፋኖ በጎንደርን ወይም ደግሞ የአማራን ህዝብ ለመበጥበጥና እንደዚሁ ለመከፋፈል የተነሱ ግለሰቦች ናቸው። እነኚህ ግለሰቦች የአማራን ህዝብ የሚመጥኑ ወይም ደግሞ የአማራ ፋኖ በጎንደርን ተቋም የሚወክሉ አይደሉም። ከስራ አስነስተናቸዋል፣ ከአባልነት አልነቀፍናቸው። ስለዚህ በአባልነት መቀጠል ይችላሉ። በስራ አስፈጻሚ ወይም ደግሞ በኃላፊነት ደረጃ ግን አስወርደናቸዋል። ስለዚህ ይህ ማለት ፋፍዴንና ወይም ደግሞ
ህዝባዊ ግንባር የሚለው ስለተቀላቀለ የአማራ ፋኖ ብዙ የሚደንቀው አይደለም። ምክንያቱም በሽተኛው ከበሽተኛ ተቀላቅሏል። ስለዚህ እኛን የሚደንቀን ስላልሆነ የአማራ ፋኖ አሁንም ይቀጥላል፣ ትግሉን ያስቀጥላል። የአማራ ፋኖ በጎንደር ራሱን የቻለ ግዙፍ ተቋም በመሆራን ባልተማሩትም በተማሩትም ነጻነት ፈላጊዎች ጥምረት የፖለቲካውንም የወታደራዊውንም እንቅስቃሴ እየከወነ ህዝባችንን ወደ ተሻለ መንገድ ያመጣ እንቁ የሆኑ ከ2008 ዓመተ ምህረት ጀምሮ በዱር በጎደሉ እየተዋጉ የነበረ አሁንም ቢሆን ሁለገብ ትግል እያደረጉ ተቋም ገንብተው ከሻለቃ እስከዚህ እስካለንበት ተቋም እስከ አማራ ፋኖ በጎንደር ተቋም ድረስ መሰረቱን ጠብቆ እየታገለ የመጣ ነው። እንዲሁም ከአማራ ፋኖ በጎጃም እና በሸዋ እንዲሁም በወሎ ወንድሞቻችን ላይ ይህን አደረጃጀት የጨረቃ አደረጃጀት የአማራ ህዝባዊ ድርጅት የሚልን ተቃውመው ስተት አለበት፣ ሂደቱ አካታች አይደለም፣ የአማራን ህዝብ የሚመጥን አይደለም፣ መስዋዕት የከፈለውን ትግል ታጋዩንም የሚመጥን አይደለም፣ የአማራን ህዝብ ከበደሉ ከአረንቋው የሚያወጣ አይደለም በሚል ገለል ብለው የቆሙት ወንድሞቻችን ጋር በቅርቡ በአንድ ድርጅት በአንድ ማዕቀፍ ውስጥ የምንገባ መሆናችንንና ሌሎችም የተደናገራችሁ አሁንም ቢሆን በህዝባዊ ሰራዊት ስም ለሌላ የፖለቲካ ፍላጎት መጠቀሚያ የሆናችሁ ወንድም አርበኞቻችን ሐሳባችሁ ከስተታችሁ ተምራችሁ ወደ የአማራ ህዝብ ወደሚያስፈልገው ዓላማና ግባችን ባንድ እንድንደርስ ወደ ቀልባችሁ ተመልሳችሁ ከእህት ወንድሞቻችሁ ጋር ተቀላቅላችሁ ከእውነተኛው ቁርጥ ቀን ልጆች የአማራ ፋኖ ማዕከላዊ ድርጅት እንድናቋቁምና ባንድ ሆነን ትግላችንን እንድናፋጥን ጥሬን ማስተላለፍ እንፈልጋለሁ። አሰራራችንም በዛ መንገድ እንደሚቀጥል በቅርቡ ማዕከላዊ ድርጅቱን አቋቁመን የምናሳውቅ መሆኑን ከወንድሞቻችን ከአራቱም ክፍለ ሀገሮች እንዲሁም ከክፍለ ሀገሩ ውጭ ያሉ አደረጃጀቶችንም ጭምር ሳይቀር እነሱንም ባማከለ የምናሳውቅ መሆናችንን በዚህ አጋጣሚ መግለጽ እወዳለሁ። ውድ እንቁና ታማኝ ለዚህ ተቋም ለአማራ ፋኖ በጎንደር ተቋም እንዳለ የጀርባ አጥንታችን የሆኑትን ምሁራንና ታማኝ የቁርጥ ቀን ልጆቻችንም ጭምር ያለ ስማቸው ስም በመስጠት አርበኛ ሳሙኤል ባለድልን፣ አርበኛ ማንዴል ወይም አሸናፊን፣ አርበኛ አበበ ብርሃኑን ወይም ኢያሱን ልክ ከተማ ላይ እንደሚኖሩ ስራ እንደማይሰሩ ትግል እንደማይታገሉ አፍራሽ ሐሳብ እንዳላቸው ተደርጎ የተሰጠው መግለጫ መልሶ ራሳቸውን የሚገልጽ መሆኑን ለማረጋገጥ እወዳለሁ። ምክንያቱም ይህ ትግል ከዚህ ጫፍ እንዲደርስ ያበረከቱትን አበርክቶ ይሄ የአማራ ፋኖ በጎንደር ስራ አስፈጻሚና ስራ አመራሩ ጠንቅቆ የሚያውቃቸው የሚያምንባቸውና ለነገም ተስፋችን ሊሆኑ የሚችሉ መሆናቸውንም ጭምር ማረጋገጥ እወዳለሁ። ስለዚህ ሰዳቢዎቹ ራሳቸው ከተለያየ ከብልጽግናም ይሁን ከተለያየ የፖለቲካ አመለካከትና ግል ፍላጎታቸውን ለማሳካት ሲሉ እነዚህን እንቁ የአማራ ልጆች የአማራ ፋኖ የቁርጥ ቀን ታጋዮች ያልሆነ ስማስም በመስጠት በሞራልና በስነ ልቦና ለመጉዳት የተሄደው ሂደት አሁንም ከጠላት ተለይቶ ስለማይታይ እኛ በእነሱ ላይ የሚደረግን ዛቻና ዘለፋም ቢሆን አጥብቀን እንደምንቃወመውና ለሚወሰደውም እርምጃ የማያዳግም እርምጃ የምንወስድ መሆናችንን ማረጋገጥ እወዳለሁ። ማስተላልፈው መልእክት ቢኖረኝ ምናልባት የአማራ ፋኖ በጎንደር እንደዚሁ በክፍለ ጦር ደረጃ ያላችሁ ወንድሞች የቁርጥ ቀን ልጆች እንደዚሁ በየደረጃው ያላችሁ የብርጌድ አመራሮች እንደዚሁ በየደረጃው ያላችሁ የሻለቃ አመራሮች ምናልባት አሁን በተደናገረው ወይም ደግሞ እንደዚህ ስልጣን ፈላጊ የሆኑትና ለአማራ ህዝብ ችግር ምንም ያልገባቸውና ስልጣንን በፋኖ ስም ስልጣንን ለመቆናጠጥ ያሰቡት ሰዎች ምናልባት ወይም ያሰቡት ግለሰቦች የአማራን ትግል እናበላሻለን ብለው ቢሉ ሊሳካላቸው ስለማይችል አሁንም በየደረጃው ያላችሁ የክፍለ ጦርና የብርጌድ አመራሮች ሰከን ብላችሁ ከቁርጥ ቀን ታጋይ ወይም ደግሞ የእውነት ሆኖ ከቆመውና የአማራ ፋኖ በጎንደር ወይም ደግሞ እንዳጠቃላይ የአማራ ፋኖ የሚለውን ተቋም ይዛችሁ እንደዚሁ ሰከን ብላችሁ እንድታስቡና እንደዚሁ የአማራ ሴንትራል ኮማንድ እንደዚሁ ማዕከላዊ እዝ አሁንም ቢሆን በአመቻች ኮሚቴዎቻችን አማካይነት እንደዚሁ የጎንደሩ ከሸዋው የሸዋው ከወሎ የወሎ ከጎጃም እያለ እየተነጋገሩ በአመቻች ኮሚቴዎቻችን አማካይነት እንደዚሁ አማራን የሚመጥን በአርበኝነቱ በመሆንነቱ እንደዚሁ ለአማራ
ይመጥናል ወይም ደግሞ ይበጃል የሚባለውን መሪ እስክናመጣና ወይ መሪያችን እስክንመርጥ ድረስ እናንተም ራሳችሁ ሰከን ብላችሁ ለማሰብ እንድትሞክሩ በማንኛውም ስግብግብና ወይም ደግሞ ጥቅም ፈላጊና በዶላር በተገዛ ማንም ግለሰብ እንዳትሸወዱ ለማለት መልእክቴን ማስተላለፍ እወዳለሁ። ምናልባት ለአማራ ይበጃል ብዬ የማስበው መመካከራችን፣ አንድነታችን በጣም ትልቁ የማይጎዳ ትልቁ መፍትሄ ነው። ስለዚህ ሰከና ባለ ሁኔታ ያው እንድትመለከቱት ለማለት ነው። አመሰግናለሁ። ታጋዮች በሙሉ በአማራ ክልልና ከአማራ ክልል ውጭ ለምትገኙ የአማራ ፋኖ በተለያየ አደረጃጀቶች የምትገኙ በክፍለ ጦር በእዝ እንዲሁም እስከ ብርጌድ ሻለቃ በተለያየ አደረጃጀት የአማራን ሕዝብ በመሰላችሁ በገባችሁ ልክ ተጋድሎ እያደረጋችሁ እየቆሰላችሁ እየደማችሁ ያላችሁ አማራውያን በሙሉ ይሄ በመውደቅ ማግስት ላይ ያለን ስርዓት በኢትዮጵያ ውስጥ በአማራ ብቻ አይደለም በአጠቃላይ በኢትዮጵያ ውስጥ ፍትህና እኩልነት ዲሞክራሲ የሰፈነባት ሀገርን ለመረከብ ሁላችሁም በጽናት በአንድነት እንድትታገሉና ሊሞት የተቃረበ የሚንደፋደፍን መንግስት እንዲቆም ለማድረግ እምታትሩ ግለሰቦች፣ ቡድኖች፣ አደረጃጀቶች ደግሞ ከድርጊታችሁ ብትቆጠቡ በተፈናቀለው፣ በሞተው፣ በተቃጠለው ቤት፣ በቆሰለው የአማራ ህዝብና የኢትዮጵያ ህዝብ ስም እባካችሁ ከድርጊታችሁ ተቆጠቡ ማለት እፈልጋለሁ። አመሰግናለሁ።